ማረሚያ ቤት መግባት ማለት አስቸጋሪ ነው። እኔም እንደ ሰው እዛ ሲገባ በጣም አዝኜው ነበር። እንደ አንድ ፋርማሲ ሰው አንዳንድ መድኃኒቶች ያልተገኙ መድኃኒቶችን ዲስከቨር አደርጋለሁ ብዬ አምናለሁ። ጀነኑስ ሜቢ ለሌሎች ወጣቶች ማራያ ሊሆን የሚችል ተማሪ ነው። ሙሉ ተሳትፏል በትምህርት ክፍለ ጊዜም የተማሪ በዛ ላይም ከፍተኛ ተጽዕኖ ሲያደርግ የነበረ ተማሪ ነው። ማረሚያ ቤት ገብቶም ሰው ታች ወርዶም ሰው መሆን ይችላል። ተስፋ አለመቁረጥ ነው። ቤተሰባችን የሚኖሩት ገጠር ውስጥ ነው። እኛ ክፍል ሁለተኛ ክፍል መጨረሻ ምናምን ስለሚወጣ ነበር ሁሌ ይደበድቡኛል። መጀመሪያ አንደኛ ክፍል ሲገባ በ6 አመት ነበር ትምህርቴን የገባሁት እና ያን ገጠር ነበርና አንድ ሰዓት ተኩል ምናምን የምንሄደው ያን እኔ ልጅነት ስለነበርኩ መሄድ ስለማልችል እንደ ቲፒ 10 ሳንቲም እየሰጡኝ ያጋዳ በልቼ ነው የምማረው። ግን መጨረሻ ላይ አንደኛ ክፍል ከሁሉም ተማሪ መጨረሻ ነው ወጣ 41ኛ። እኔ ትምህርት መማርን ያወቅኩት በ7ኛ ክፍል ነው። 8ኛ ክፍል እንዳረሳ 4ኛ ነው ወጣሁት። 9ኛና 10ኛ ክፍል ከክላስ አንደኛ ወጣሁ። ከኦል ደግሞ 2ኛ ወጣሁ። ፕሪፓራ ከዛ መጨረሻ ላይ 10ኛ ክፍል 4 ውጤት አመጣሁ። አስራ ሁለተኛ የጨረስኩት በ1999 ነበርና በክረምቱ ወደ ቤት ሲገባ ከጎረቤት ከቤተሰባችንና ከጎረቤት ጋር የሆነ ጥላቻና ግጭት ነበር። ከዛ አንተ ምርጥ ነበርክ ተብዬ ከሰዎቹ ጋር ታስረ ነበር። ሜዲሲን መማር ነበር ፍላጎቴ ውጤታው ነበር። ግን በደረሰኝ ችግርና እንዲሁም የዩኒቨርሲቲ ሜዲሲን ማጣቱ ፋርማሲ ገብቻለሁ። ጀነኑስ ፍቃዱ የሁለተኛ ደረጃ ትምህርቱን አጠናቆ ወደ ከፍተኛ ትምህርት ተቋም ገባ ተብሎ ሲጠበቅ ለሌላ ፈተና ተጋለጠ። ጀነኑስ አሁን በመንታ መንገድ ላይ ቆሟል። አንደኛው መንገድ ጥሩ ውጤት በማምጣቱ ወደ ዩኒቨርሲቲ የሚወስደው ነው። በሌላ መንገድ ደግሞ የማረሚያ ቤት ህይወት ይጠብቀዋል። ሲመጣ ጥሩ አይነት ባህሪ ነው ያለው። ከባህሪውም ባሻገር ደግሞ እኛ የተመለከትነው የትምህርት ውጤቱን ነው። አንድ ታራሚ ዩኒቨርሲቲ ገብቶ መማር ህጋዊ ባይሆንም እጅና እግሩ ጭንቅላቱ ማንኛውም ነገር ታስሮ ከመቀመጥ ቢማርና ጥሩ ውጤት ደረጃ ላይ ከደረሰ ህብረተሰቡን ይረዳል ብለን ስለገመን ከዩኒቨርሲቲ ጋር በመነጋገር ዩኒቨርሲቲ ቀን ተምሮ ማታ ማረሚያ ቤት ውስጥ እንዲገባ አድርገናል። ከማረሚያ ቤት ከገባ በኋላ ሁሌ አለቅሳለሁ እና መጨረሻ ላይ እንደ ህይወት ተሞክሮ ማለት ነው 3 ወር ተምረ ከዛ ዊዝድራል ትሞላለህ ተብዬ ነው እንትን ወደ ዩኒቨርሲቲ ያላኩኝ። ጧት ከ2 ሰዓት ተነስቼ 2 ሰዓት እዚህ ይገኛለሁ። ማታ ደግሞ 12 ሰዓት እዛ መግባት አለብኝ። ያን በጣም ብዙ አስቸጋሪ ነበር። አንዳንዴ ላይብረሪ መጠቀም የለም፣ መጽሐፎችም የለም መጠቀሙ የሚያነበው። ብዙ ጊዜ ደግሞ መብራት የለም። መብራት በእሳትም አንዳንዴ አጠናለሁ። ሻማ ካገኘ በሻማ አጠናለሁ። እዚህ ማረሚያ ቤት ውስጥ ይሆን የሚሸግሩን ነገሮች አሉ፣ ብዙ ነገሮች። እነሱ ነገሮች እየሰበሰበ ምናምን ልብሶች፣ ሳሙና ምናምን ይዞ ይመጣል። በጣም በቃ ለጓደኞቹ ተቆርቋሪ እዚህ ትምህርት ምናምን አሁን ያልተማሩ ልጆች ምናምኖች አሉ። እነሱን ይረዳል በማስጠናት አንዳንድ ነገሮችን በማሳወቅ በኩል በጣም በቃ ግቢ ውስጥ በጣም ጥሩ ነገር ሲያደርግ ነበር።
የጀነኑስ የማረሚያ ቤት ህይወት ከአንድ ዓመት በኋላ በህግ አግባብ መቋጫ አግኝቷል። ልጁም በይግባኝ ደረጃ ላይ ስለነበረ ጠቅላይ ፍርድ ቤት ደርሶ እንደውም በመጨረሻ ላይ ተለቀቀና ትምህርቱ እንዲቀጥል ነው የተደረገው። ዶርም አንብቤ አላቅም። ያው ላይብረሪ ቴክ ዞን የሚባለው ቋሚ ቦታ ያለኝ እዛ ካልተቀመጥኩም አይመቸኝም እና ላይብረሪ ከገባው እንደ አንድ ተማሪ መጽሐፎቹን ብዙ አነባለሁ። ብዙ መጽሐፎች አንዳውቲንም አነባለሁ። የሚያነብ ጊዜ ኖርማሊ ተከታታይ አይደለም እረፍት እየወሰድኩ ነው የሚያነበው። ለጥናት እንደሚመቸ ደግሞ አስተማሪው ያለ ሁሌ ዴይሊ ጽፋለሁ። ያንን በደንብ እከታተላለሁ። አስተማሪው ያለ ደግሞ መጽሐፎችን ሬፈረንሶችን በጣም ይጠቀማለሁ። ያ ነው እንትን የጠቀመኝ ብዬ አምናለሁ። ከበታቾቹ ጋር አብሮ ኮኦፐሬቲቭሊ መስራት። አሁን ለምሳሌ አንዳንድ ጂኒየስ የሆኑ ተማሪዎች የራሳቸውን ፊሎሶፊ ብቻ የሚከተሉት ከነሱ ያነሱ ተማሪዎች አንዳንድ አይዲያ የሆነ ዲጋውት ምናምን አድርገው ይመጣሉና ያን ነገር ብዙም አይሰማቸውም። እሱ ግን ሼር ነው የሚያደርገው። የሆነ የሚያውቀው ነገር ካለ ለማያውቀው ሰው ሼር ያደርጋል። የበታችሁ የሆነ ኖሌጅ ካለ እና የሆነ በሼሪንግ ምናምን ያምናል። በጣም ፍሪ የሆነ ልጅ ነው። ይጫወታል። መጀመሪያ ላይ በቴንሽን አይነት ነገር ነበር፣ ትፈራው ነበረ። መፈራራት አለ። ኢቭን ከእስር ቤት መጥቶ ተብሎ አይደለም በየሀገሩም ስለምትመጣ መነጋገሩ ሁሉ ትፈራለህ። ለምን የመጀመሪያ ፌስ ነው፣ አታውቃቸውም፣ አዳዲሶች ናቸው። ከጓደኞቼ ጋር ኖርማሊ ከነሱ ጋር ስለማላቅ ዶርምም የለኝም። መጀመሪያ ኔጌቲቭ ኢምፕሬሽን ይኖራል። ሰዎች ይሄ ጥፋተኛ ነው ምናምን የሚሉኝ ያሉ ተማሪዎች፣ አንዳንድ ተማሪዎች ሲገናኙን ሲያወራቸው ሲሉ እሱ ጋር እንዳታወራ፣ እሱ ጥፋተኛ ነው፣ እስረኛ ነው፣ ከሱ ጋር የሆነ ካንተ ጋር ከተጣላ አንተም እዛ ትገባለህ፣ እዛ ትቀራለህ፣ ለሱ መቼም ተፈቅደዋል። እነዚህ የሚያወሩም ተማሪዎች አሉ፣ የሚፈሩኝም ማለት ነው። ጀነኑስን ያው ከመጀመሪያ ዓመት ጀምሮ አውቀዋለሁ። ማንም አስተማሪ በዩኒቨርሲቲ ክላስ ከመግባቱ በፊት ወይም የመጀመሪያው ክላስ ሲገባ ኮንቲኒየስመንት ወይም ተማሪዎቹ እንዲከታተሉ ትምህርቱን ኮርስ አውትላይን ወይም ኮርስ ሲለበስ ይሰጣል። ስለዚህ ጀነኑስ በሚቀጥለው ክላስ ምን እንደሚማሩ ስለሚያውቅ ተዘጋጅቶ ይገባል ማለት። ስለዚህ እሱ ከአስተማሪ ምንም የምንለይበት አንድም ነገር የለውም። ያ ማለት ግን አስተማሪዎቹ ቀደም ብሎ በመማራቸው ብቻ ነው ከሱ ሊለዩ የሚችሉት ከጀነኑስ። ወለጋ ዩኒቨርሲቲ መለያቸው አንድነትና አብሮ መኖር ይሁን መለያቸው። እንደ ግቢ የግጥሞችን አቀርባለሁ በአፋን ኦሮሞ፣ በእንግሊዝኛ፣ በአማርኛ፣ በትግርኛ፣ በወላይትኛ፣ ሀዲያኛ እነዚህ ጽፌ ለፕሮግራሞቹ ላይ መድረክ ላይ አቀርባለሁ። ለማስናናት የሆነ መጽሐፎችን እጽፋለሁ፣ ልቦለዶችን፣ ሌላ ብዙ ስጦታዎች ስላሉ ኳስ እጫወታለሁ። የኳስ ያው ለትምህርት ብዬ ነው እንጂ የኳስ መጫወት ብቃትም አለኝ፣ የሩጫም ብቃት አለኝ። የድራማ የፊልም ተዋናይም ጸሐፊም ነኝ፣ ጽፋለሁ። ብዙ መጽሐፎችን፣ የታሪክ መጽሐፎችን፣ ልቦለዶችን ወደፊት ያሳትማለሁ ብዬ ትንሽ ለሚያደርግ ብዙውን ጊዜ እነዚህ መጽሐፍና ማንበብ ነው እንደ ረፍት የሚቆጥረው ማለት ነው። ቅጽል ስም አለኝ። እኔ ብዙውን ጊዜ የእረፍት ቦታዬም የማንበያ ቦታዬም ላይብረሪ ነው። አንዳንድ ተማሪዎች መጀመሪያ የሰው ሞራል ለመንካት ብሎ የሚወራ ነገር አለ። እሱ ሙሉ ቀን ንጋቱ ይላሉ። ሙሉ ቀን ንጋቱ ማለት ያው እዛ ውሎ ያድራል ማለት ነው። እና ዳይሬክትሊ የስም ቅጽል እኔ ደስ ይለኛል። ያኔ ነው ሞራል ያገኘሁት ለመስራት ቢኮዝ ስራ ስለሆነ። እሱ መስሚያው ጥጥ ነው፣ አይሰማም።
ጓደኛ የለኝም። ያው ጓደኛዬ ላይብረሪ ነው እንጂ ጓደኛ ኢቭን ለመያዝ አይደለም ሲወራ ይቀፈዋል። እና አንዳንድ ምንድነው እላለሁ ይገርመኛል ለራሴም ማለት ነው። ቢያንስ ዶርም ውስጥ እንዲህ ዲል የምታረጋቸው ነገሮች አሉ። አሁን ለምሳሌ ገብተህ እንዲህ ታወራለህ፣ ጊዜህ ነው እድሜህ ነው ታወራለህ። እሱ ሲወራ ምናምን ሾክ ያደርገዋል። እንዴ ሰው ትምህርቱን ሳይጨርስ ነው እንዳኔ ምን አይነት ሰው ነው ይራስ ይገርመኛል ለራሴም ማለት ነው። እና እቺክ እንኳን አንዳውቶቹ ናቸው። አንዳውቶቹን በደንብ ይጠብሳል። ባስመዘገበው ከፍተኛ ውጤት ጄኔኑስ ከሌሎች 20 ተማሪዎች ጋር በመሆን ለልምድ ልውውጥ ወደ ቻይና መጥቶ ነበር። በአጋጣሚም በቻይና ሺንዜን ከተማ ከቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ ጋር የማስታወሻ ፎቶ የማስቀረት እድልን አግኝቷል። መጀመሪያ ነው ቻይና በግሬድ ነው ግሬድ ያሉ ኦልሞስት ብዙ ተማሪዎች ከሁላታችን አራት ያሉ ማሉ 3 ነጥብ ምናምን ያሉ ነው። ኖርማሊ በጣም ቻይና ወድጃለሁ ቢኮዝ ከተማቸው በጣም አሪፍ ነው። ፎቃቸው የህይወት ኑሯቸው ፉድ ስታይላቸው ሄልዚ ስታተሳቸው እነዚህ በጣም አሪፍ ነው። ከሀገራችን ሲነጻጸር በጣም ሀገራችን ኦልሞስት ሎው ሌቨል ላይ ናቸው። ግን እኛም ቻይናዎች አሁን ከአመት በፊት ቻይናዎች በጣም ዋን ኦፍ ዘ ፖቨርቲ ካንትሪ ነበሩ። እዛ ግን ሌሊትና ቀን አይታወቅም ይሰራሉ። ስለዚህ መስራት ሃርድ ወርኪንግ ቻይናን ይሄን ያደረሰ እኛም ደግሞ እንደ ቻይና ከሰራን የዛሬ 10 አመት የዛሬ 20 አመት እንደ ቻይና እንሆናለን ብዬ አምናለሁ። ከቻይና ያየሁት ነገር ኖርማሊ የወደድኩት ያላቸው ሪሶርስ ይጠቀማሉ። አሁን ኢትዮጵያ ውስጥ የተለያዩ ሲቪላይዜሽን ኦልድ እንደ ሞደርን ሲቪላይዜሽኖች አሉ ኢትዮጵያ ውስጥ። ኢትዮጵያ አልተጠቀመችም። የቻይና ገቢ ዋናው ከቱሪንግ ከቪዚቲንግ የሚያገኙ ነው ብራቸው ማለት ነው። በጣም ይጠቀማሉ። ኢትዮጵያም ያላችን ሪሶርስ ብትጠቀም በጊዜውና በአግባብነቱ ከተጠቀመች ከዛም ገቢ ታገኛለች። አሪፍ ነው ብዬ አምናለሁ። የሰራውት ርዕሴ ደግሞ ፕሮስፔክቲቭ አንቲባዮቲክስ ዩዝ ኢቫሉዌሽን ነው የሚባለው። ያ ማለት በህፃናት ላይ ያለው የመድኃኒት አጠቃቀም እንዴት ነው። እኔ ፕሮስፔክቲቭ ነው የሰራው። ፕሮስፔክቲቭ ማለት ለአንድ ወር ህመምተኞችን ይስከታተል ነበር። ከዛ 124 ህፃናትን ተከታትዬ ዲኖ ገቦ በሜዲካል አድቫይስ ማለት ነው። ያ ጽሁፌ ደግሞ አሪፍ ተብሎ አሁን ፓብሊሽ ለማድረግ ዩኒቨርሲቲውም እየሰራ ነው። እኔም የራሴን እየሰራ ነው። ለዩኒቨርሲቲም ይሁን የኢትዮጵያ ሜዲካል ጆርናልን እዛም ላይ ያው ፓብሊሽ ያደርጋለሁ ብዬ እንትን እየሰራው ነው። ያለ አግባብነት ነው የሚጠቀሙ። ይሄ ደግሞ በሀገሪቱ ላይ በኢኮኖሚም ኔጌቲቭ ኢምፕሬሽን አለው። ህፃናትም ጨምሮ የትላልቅ ሰዎችም የእናቶችንም ሞት ይቀንሳል ብዬ አምናለሁ። በተለይ መድኃኒት አጠቃቀም በህፃናቶች ጊዜ ላይ በጣም ተጽዕኖ ያለው እሱን ላይ በስነ ስርዓት ስለሰራው በጣም አፕሪሺየት አድርገናል። ልጅና በጣም ጥሩ ነገር ሰርቷል። ልጅ ህዝቡ በኩል መድኃኒቱ በአግባቡ እየተጠቀሙት አይደለም። በተለይ ህዝቡ በኩል ብቻ ሳይሆን በጤና ባለሙያ ራሱ በስነ ስርዓት መድኃኒት እየተጠቀሙት አይደለም። እሱን ደግሞ ዲግ አድርጎ አጥቷል ልጁ። እሱን ነገር አሁን ዩኒቨርሲቲው የሱን ፔፐር ፐብሊሽ ለማድረግ እየተሞከረ ነው። በጣም ነው ደስ ያለኝ። ማሻለሙ በጣም ደስ ነው። የሱን ፍላጎት ማሟላት ብቻ ነው ባለኝ ሀብት የሱን ፍላጎት አሟልቼ ነው አስተማርኩት። ስኬት ማለት ተስፋን አለመቁረጥ። አንድ ሰው በህይወት ውስጥ በኢኮኖሚካሊም ፋይናንሻሊም ፖለቲካሊም የሆነ ኢምፕሬሽን ይኖራል። ግን ያንን ኦቤይ አድርጎ ያንን
ችሎ ካለፈ የሆነ ሰክሰስ ይኖራል ብሎ ነው የሚያምነሱ። እኛ ሀገራችን ካለውን በፖለቲካሊ ሶሻሊ ኢኮኖሚካሊ ማንም ከአሜሪካ መጥቶ ከሌላ ቦታ መጥቶ የሚቀይርልን ሀገር የለም ሰው የለም። ስለዚህ እኔ ወደፊት የሆነ ቢያንስ እንደ አንድ ፋርማሲ ሰው አንዳንድ መድኃኒቶች ያልተገኙ መድኃኒቶችን አገኛለሁ ዲስከቨር አደርጋለሁ ብዬ አምናለሁ። ሌላው ደግሞ አንዳንድ ፊልሞችን አንዳንድ ልብ ወለዶችን መጽሐፎችን ታሪኮችን እነዚህ ፓብሊሽ አድርጌ ለህዝብ ያቀርባለሁ ብዬ አምናለሁ። ሌላው ደግሞ የምኞቴ ጉዳይ ብዙ ቋንቋ አውቄ አንድ ያው ታዋቂ ሰው መሆን እፈልጋለሁ። በተለያዩ ቦታ የተቸገሩ ሰዎች ኢኮኖሚካሊም ገንዘብ ካገኘው እነሱን ለመርዳት ነው ምኞቴ።